በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከመስከረም 26 እስከ ህዳር 6 ያለው ወቅት ወርሃ ጽጌ እየተባለ ይጠራል። እመቤታችን ቅድስት ድንግል ማርያም በወርሃ ጽጌ ልጇን ይዛ ከዮሴፍና ከሰሎሜ ጋር ወደ ግብጽና ኢትዮጵያ ተሰዳ ነበር። ጽጌ የሚለው ቃል የግዕዝ ቃል ሲሆን አበባ የሚል አማርኛ ትርጉም አለው። ከመስከረም 26 ጀምሮ እስከ ህዳር 6 ያለው ቀን ወርሃ ጽጌ የሚባል ሲሆን ስያሜውም በሀገራችን ኢትዮጵያ ያለውን ተፈጥሯዊ ሁኔታ ያገናዘበ ነው። በዚህ ወቅት የክረምቱ ጨለማ ተገፎ ብርሃን የሚፈነጥቅበት፣ አበቦች ለዓይን ማራኪ የሆነውን ንጉሥ ሰለሞን እንኳን በክብሩና በጥበቡ ሊለብሰው ያልቻለውን በሰው እጅ ያልተዘጋጀውን ውብ የሆነ ልብሳቸውን ተጎናጽፈው የሚመለከታቸውን ሁሉ የሚያስደንቁና ለአፍንጫ ተስማሚ የሆነውን ጥዑም መዓዛቸውንም እንካችሁ ብለው ያለ ስስት የሚቸሩበት፣ አእዋፍ ዝማሪያቸውን ከወትሮ ላቅ ባለ ሁኔታ የሚዘምሩበት፣ ንቦች ከአበባ አበባ እየዘለሉ ጣፋጭ ማርን የሚያዘጋጁበት፣ ሁሉ አምሮ ሁሉ ደምቆ አዲስ ሆኖ የሚገኝበት ወቅት በመሆኑ ይህን ጊዜ ወርሃ ጽጌ ዘመነ ጽጌ በመባል ይታወቃል። በወንጌልም አበቦችን እንዴት እንዲያድጉ ተመልከቱ፣ አይደክሙም አይፈትሉምም፣ ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም። አዳምና ሔዋን አትብሉ የተባሉትን ዕፅ በልተው የእግዚአብሔርን ሕግ በማፍረስ በደሉ። ከፈጣሪያቸው ጋር ራሳቸውን ለማስተካከል በማሰብና በመመኘታቸው ይቅርታ የማይገባው አመጽ ፈጸሙ። በዚህም ምክንያት ከእርሱ በበላ ቀን ሞትን ትሞታለህ ብሎ አስቀድሞ እንደተነገረው በደሉ። በበደላቸውም ምክንያት ለሔዋን በጸነስሽ ጊዜ ጭንቅሽን አበዛዋለሁ፣ በጭንቅ ትወልጃለሽ፣ ለአዳም ደግሞ ምድር ካንተ የተነሳ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካም ከርሷ ትበላለህ፣ እሾህና አሜከላ ታበቅልብሃለች ተብለው ተረገሙ። ከእግዚአብሔር ጋር ተጣሉ፣ ከገነትም ተባረሩ። የሞት ሞት ተፈረደባቸው፣ ሞትም ሰለጠነባቸው። አዳምና ሔዋን በበደሉት በደል ምክንያት ከገነት ከተሰደዱ በኋላ ከእግዚአብሔር የተለዩና የተዋረዱ ሆኑ። የሚወልዷቸውም ልጆችም እንዲሁ ከእግዚአብሔር የተለዩና የተዋረዱ የተረገሙም ስለነበር በተለያየ መልኩ መከራዎች ሁሉ የሚደርሱባቸው ሆኑ። ነገር ግን እግዚአብሔር ቸርና ሩህሩህ አምላክ ስለሆነ የፈጠረውን ፍጥረት የማይንቅ ስቃይን የሚመለከት ቸር አምላክ ነውና የአዳም ስቃይ ስላሳዘነው ከራሱ ጋር የሚያስታርቅበትን መንገድ አዘጋጀለት። እግዚአብሔር አምላክ ከልጅ ልጁ ተወልዶ እንደሚያድነውና ወደ ቀድሞ ክብሩ እንደሚመልሰው ቃል ኪዳን ገባለት። የዘመኑ ፍጻሜ በደረሰ ጊዜ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ ከነፍሷ ነፍስ ከሥጋዋ ሥጋ ነስቶ ከእመቤታችን ከቅድስት ድንግል ማርያም ማኅፀን አደረ። ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነው? ኮከቡን ከምሥራቅ አይተን ልንሰግድለት መጥተናልና እያሉ ከምሥራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ምድራዊ ንግሥናውን የሚነጥቀው መስሎት ደነገጠ፣ ተጨነቀ፣ ተጠበበ። ንጉሥ ሄሮድስም አንድ ዘዴ አፈለቀ። እሱም ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ከተረዳ በኋላ ወደ ቤተልሔም እነርሱን ላከ። እንዲህም ብሎ የሽንገላ ቃል ነገራቸው። ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ ብሎ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምሥራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ሰብአ ሰገልም ከሄሮድስ ከተለዩ በኋላ በኮከቡ እየተመሩ ጉዟቸውን ቀጠሉ። ጌታችንን ከእናቱ ጋር አገኙት። ተንበርክከውም ሰገዱለት። ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻን አቀረቡለት። የእግዚአብሔር መልአክ ወደ ሄሮድስ እንዳይመለሱ ነገር ግን መንገድ ቀይረው ወደ ሀገራቸው እንዲሄዱ በነገራቸው መሰረት
ሰብአ ሰገል በሌላ መንገድ ወደ መጡበት ተመለሱ። ጌታችን 2 ዓመት ሲሞላው ሄሮድስ ሕፃኑ ክርስቶስን ሊገለው እንደፈለገ መልአኩ ባወቀ ጊዜ ተነስተህ እናቱንና ብላቴናውን ይዘ ወደ ግብጽ ሽሽ ብሎ ለዮሴፍ ነገረው። ዮሴፍም በሕልሙ ከመልአኩ እንደተነገረው አህያውንና እመቤታችንን እስከ ልጇ ሰሎሜንም ጭምር ይዞ ጉዞውን ከእስራኤል ወደ ግብጽ አገር አደረገ። መንገዳቸውንም በእግዚአብሔር መልአክ እየተመሩ የሲናን በረሃን አቋርጠው ወደ ግብጽ አገር ሄዱ። እመቤታችን ከተወደደ ልጇ ጋር ወደ ግብጽ በተሰደደችበት ጊዜ ብዙ መከራ አጋጥሟታል። ልጇን ከሞት ለማዳን ብዙ ችግር አይታለች። የቀን ሐሩር፣ የሌሊት ቁር እየተፈራረቀባት፣ እሾህ እየወጋት፣ እንቅፋት እየመታት፣ መውጫና መግቢያ በማይታወቅ በረሃ ውስጥ ብዙ ተሰቃይታለች። በስደታቸው ወቅት ሰው ወደማይኖርበት ጋድ ከምትባል አገር ደረሱ። ጋድ የምትባለው አገር መልካም ሆና ሳለች በውስጧም ውሃ አልነበረባትም። እመቤታችንም በዚህ ሀገር ሰው ቢኖር መልካም ነው አለች። በልጇ በክርስቶስ እጅ ምድሩን ብትባርከው ውሃ ፈለቀበት። ከፋርስ እስከ ረግባ ድረስ ፈሰሰ። በዛች ሀገር በሰሜን በኩል ይኖሩ የነበሩትም ቤትን ሰርተው በዛች ሀገር መኖር ጀመሩ። ያችንም አገረ ማርያም አለዋት። እነ ዮሴፍ ግን ይህችን አገር ለቀው ሲካራ ከምትባል አገር ደረሱ። የተለያየ በሽታ የያዛቸው ሰዎች ተቀበሏቸው። እመቤታችንም በልጇ ኃይል ሁሉንም በሽተኞች ፈወሰቻቸው። ከዚያም አገር ወጥተው ሲሄዱ ከበሽታቸው የተፈወሱ ሰዎች በሀገራችን ቆዩልን በማለት እያለቀሱ ተከተሏቸው። እነ ዮሴፍ ግን ሩሳባ ከምትባል አገር ገቡ። በዚች አገር የሚኖሩ ሰዎች ሕግና ሥርዓት የሌላቸው ኃጢአተኞችም ነበሩ። ከየት አገር የመጣችሁ ሰዎች ናችሁ ብለው ጠየቋቸው። እነ ዮሴፍም ከቤተልሔም የመጣን ስደተኞች ነን አሏቸው። ሰዎቹ ክፉ ስለሆኑ እህሎችን ሰብስበው በማምጣት ገጸ በረከት ይሆናችሁ እያሉ ቀለዱባቸው። ከዚህ በኋላ ይህንን አገር ለቀው ሲሄዱ ጊራራ ከሚባል ሀገር ደረሱ። በውስጧም ውሃ አልነበረባትም። በውሃ ጥምም ተቃጠሉ። በአንድ ቀን ከሌሊቱ አጋማሽ ላይ እመቤታችን የውሃ ድምጽ ሰማች። ለዮሴፍና ለሰሎሜም የውሃ ድምጽ ሰምቻለሁ አለቻቸው። ዮሴፍም ትላንት ስንፈልግ ውለን አላገኘንም፣ አሁን ከየት መጣ አላት። እመቤታችንም የሰሊሆን ውሃ ለኛ ታዞ መጣ አለችው። ዮሴፍ ከመኝታው ተነስቶ እመቤታችን የውሃ ድምጽ ወደ ሰማችበት በሄደ ጊዜ እንደ ነጭ ወተት የነጻ እንደ ውርጭ የቀዘቀዘ ውሃ አገኙ። ሁሉም ደስ ብሏቸው እግዚአብሔርን እያመሰገኑ ጠጡ። ከዚህም በኋላ ዮሴፍ እመቤታችንን ይህንን ቦታ እንልቀቀው፣ የሄሮድስ ሰራዊት እንዳይከተሉን አላት። ያን አገር ለቀው ድስራን ወደ ተባለ ሀገር ሄዱ። ይኸውም የጊዮን ባህር አካባቢ ነበር። በዚያም እረኛ እንደሌለው በግ የተጣሉ ትምህርትና ዕውቀት የሌላቸው ሰዎችን አገኙ። ሰዎቹም የዋሃን ነበሩ። እመቤታችንም ቅንነታቸውን አይታ አስተማረቻቸው። በዚያ ሀገር የሚኖሩትንም ዕውራንን በልጇ ኃይል ዓይናቸውን አበራችላቸው። በሰዎቹ ላይ አድረው የነበሩ አጋንንትም በልጇ ኃይል አወጣችላቸው። የተለያዩ በሽታ የያዛቸው ሰዎች ተፈወሱ። ብዙ ተአምራትም ተደረገላቸው። በጊዮን ወንዝ አካባቢ የነበረው የጌርሳሞ ንጉሥ የእመቤታችንን ዜና በሰማ ጊዜ ወደ እመቤታችን 2 መልእክተኞችን ልኮ ወደ እኔ አገር ግቢ፣ እኔና ሚስቴ አገልጋዮችሽ እንሆናለን አላት። እመቤታችን የፈወሰቻቸው ሰዎች ግን ሰይፋቸውን ይዘው ማርያም ከሀገራችን እንድትወጣ አንፈቅድም፣ ስለ እርሷ እንሞታለን ተባባሉ። ንጉሡም እመቤታችንን ለመውሰድ ብዙ ሰራዊት ላከ። እመቤታችን ያለችበት ሀገር ሰዎችም ንጉሡ ከላካቸው ሰራዊት ጋር ለመዋጋት ወጡ። እመቤታችን በእርሷ ምክንያት ሰው እንዳይሞት ወደ እግዚአብሔር ጸለየች። የእመቤታችን ጸሎት ልባቸውን ካለመግባባት ወደ መግባባት መለሰው። ከዚያ በኋላ እርስ በእርሳቸው ተስማምተው ማርያም ወደ ወደደችው ሀገር ትሂድ ተባባሉ። እነ ዮሴፍም ከዚያ ሀገር ወጥተው
ወደ ቁዝም ሐይቅ ሄዱ። የቁዝም ሰዎችም ተቀበሏቸው። በዚያም 7 ወራትን ተቀመጡ። በአገሩ ያሉትን ሁሉንም በሽተኞች እመቤታችን በልጇ ኃይልና ፍቃድ ፈወሰቻቸው። ከዚያም በኋላ የሲላን ንጉሥ የእመቤታችንን ዜና ሰምቶ ፊትሽም ማየት አይገባኝም፣ ነገር ግን ካለሽበት ሆነሽ አገሬን ባርኪልኝ ብሎ መልእክተኞችን ላከ። እመቤታችንም መልእክቱን ሰምታ ትሕትናውን አደነቀችና ዮሴፍንና ሰሎሜን ወደ እርሱ ልንሄድ ይገባናል አለቻቸው። ዮሴፍና ሰሎሜ ያንቺ ፍቃድ ይሁን አሏት። ተነስተው ወደ ሲላን ንጉሥ ሄዱ። በደረሱ ጊዜ ንጉሡ ከመንበሩ ተነስቶ ለእመቤታችንና ለሕፃኑ ለልጇ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰገደ፣ በጣምም አከበራቸው። እመቤታችንም ንጉሡን በአገሬ ያሉትን በሽተኞችን ሰብስበ አምጣቸው እፈውሳቸዋለሁ አለችው። በሽተኞቹንም ሰብስቦ አመጣላት፣ ሁሉንም ፈወሰቻቸው። ሕፃኑ ኢየሱስ ክርስቶስን ለመግደል ያድን የነበረው ሄሮድስ 4 ወታደሮቹን ከነጭፍሮቻቸው ሸልሞ እመቤታችንን ከነልጇ ይዘው ከመጡ የበለጠ ሹመትና ሽልማት እንደሚሰጣቸው ነግሮ ልኳቸው ነበር። የዮሴፍ ልጅ ዮሳ ይህንን ሰምቶ ሲነግራቸው እናቱ ማርያም ምርር ብላ አለቀሰች። በግብጽ በረሃ ሲጓዙም እመቤታችን ወደ ትዕማን ቤት በሄደች ጊዜ የቤቱ እመቤት ስታያት ከየት መጣሽ ብላ ጠየቀቻት። እመቤታችንም መልሳ ከአይሁድ ምድር የተሰደድኩ ስደተኛ ነኝ አለቻት። አንቺ ሴት ደረቅ ነሽ መሰለኝ፣ በድርቅናሽም ቤትሽን ትተሽ ትዞሪያለሽ። እንዳንቺ ያለች ቆንጆ ሴት ከአዳራሽ ወደ እልፍኝ ትላለች እንጂ ሀገሯን ትታ ሀገር ለሀገር አትንከራተትም ብላ ተተናኮሰቻት። ዮሴፍም ለለማኝ ቢኖር ይሰጡታል፣ ባይኖር ደግሞ ካለበት ያደርስ ይባላል እንጂ እንዲህ እንደ ፍላጻ ልብ የሚወጋ ነገርን ምን ያናግርሻል ብሎ በመለሰላት ጊዜ ኮቲባ የተባለችው የእመቤቲቱ ገረድ ይህ ሽማግሌ ደፍሮ እመቤታችንን እንዲመልስላታል ብላ ዮሴፍን በጥፊ መታቸው። ሕፃኑንም ደግሞ ነጥቃ ጣለችው። ሕፃኑም ምርር ብሎ ቢያለቅስ እመቤታችን እርሱን ተከትላ ምርር ብላ አለቀሰች። ልታነሳውም በምትሞክርበት ጊዜ ዮሴፍ አይቶ ተይው አምላክነቱን ይግለጽ አላት። በዚያም ሰዓት ትዕማንን ከነገረዷ መሬት ተከፍታ ዋጠቻቸው። ከዛም ቤት እመቤታችን ቅድስት ድንግል ማርያም ከልጇና ከዮሴፍ እንዲሁም አብራት ወደ ስደት ከመጣችው ሰሎሜ ጋር ለ6 ወራት ያህል ከተቀመጡ በኋላ ጉዞዋን ዱር ለዱር አደረገች። ይህን ሁሉ ጉዞ ማድረጓም እመቤታችን ልጇን እንዳይገሉባት ነበር። በበረሃውም ጥጦስና ዳክሮስ የተባሉ 2 ወንበዴዎች አገኟቸው። የጌታን ልብስ ገፈውም ቆመው ሲማከሩ ልጁን የሚገሉባት መስሏት እመቤታችን አለቀሰች። ሆኖም ግን ጥጦስ ካደረበት ፍቅርና ርኅራኄ የተነሳ እነዚያ ሰዎች አሳዘኑን፣ ወደዚህ ቦታ የመጡት ያለ ምክንያት አይሆንምና አንቀማቸው እንተውላቸው ብለው ልብሳቸውን መልሶላቸው ጉዟቸውን እንዲቀጥል ረዳቸው። እናታችን ድንግል ማርያም ከልጇ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር ከኢየሩሳሌም ወደ ግብጽ ከዚያም ወደ ኢትዮጵያ የተሰደደችው ጌታ አዳም ዕፀ በለስን በልቶ ከገነት ስለተሰደደ እርሱ ተሰዶ አዳም የተቀበለው መከራ በመቀበል ሊያድነው በመፍቀዱ ነበር። አዳም ከገነት ከወጣ በኋላ ብዙ መከራ ደርሶበታል። ወደዚህ ዓለም ሲሰደድ የተቀበለውን መከራ ተቀብሎ ሊያድነው ስለወደደ ወደ ግብጽ ተሰደደለት። በዕፀ መስቀልም ተሰቅሎ ያጣውን ክብሩን መለሰለት። ወደ ክብር ቦታ ወደ ገነትም መለሰው። እመቤታችንና ልጇን ግብፃውያንና ኢትዮጵያውያን ለጌታችን ፍቅር ከምንም በላይ ይሳሱ ስለነበር ተቀብለው አሳርፏቸዋል። አንዳንዶችም ቤታቸውን በመልቀቅ አስተናግደዋቸዋል። አንዳንድ ሰይጣን ያደረባቸው ሰዎች ቢያጋጥሟቸውም ብዙዎቹ ግን ለፍቅሩ በመሳሳት ደምግባቱ ከሰው ልጆች ሁሉ ያምራል ተብሎ የተነገረለትን መልኩን በማየት ብቻ ለማመን በቅተዋል። በበረሃ ውስጥ የሚኖሩ ሽፍቶችም ለጌታችን ያሳዩት ርኅራኄና ፍቅር የተለየ ነበር። ኢትዮጵያውያን ባሳዩት ደግነትና ፍቅር
እመቤታችን በመደሰት ጌታችን ኢትዮጵያን በእመቤታችን ምልጃ ሊጠብቃት ስለፈለገ የአስራት አገር አድርጎ ሰጥቷታል። ለፍቅሩ ለሳሱለት የኢትዮጵያውያንና የግብፃውያንን ገዳማትን ባርኮላቸዋል። ሌሎችንም ገዳማት መስርቶላቸዋል። ሄሮድስ ከሞተ በኋላ የጌታ መልአክ ከግብፅ ለዮሴፍ በሕልም ተገልጾ ተነሳ፣ ሕፃኑንና እናቱን ይዘ ወደ እስራኤል ምድር ሂድ፣ የሕፃኑን ነፍስ ይፈልጉ የነበሩት ሞተዋል አለው። በዚህም ቃል መሰረት ዮሴፍ ሕፃኑንና እናቱን ይዞ ተመለሰ። ነገር ግን የሄሮድስ ልጅ አርኬላዎስ በይሁዳ እንደሚነግስ ሲሰማ ፈራና ወደ ገሊላ አውራጃ ወደ ናዝሬት ተመለሰ። የጌታና የእናቱ ስደት አዳምና ሔዋንን ከገነት መሰደድ ለመካስ በግብፅ ነክሶ የነበረውን ጣዖት አምልኮ ለማሳደድ እንዲሁም ልጄን ከግብፅ ጠራውት የሚለውን የነብይ ቃል ይፈጸም ዘንድ ነበር። እመቤታችን ቅድስት ድንግል ማርያም ጌታችንን ከመውለዷ በፊት ከጽንሰቱ እስከ ዳግም ምጽአቱ ድረስ ስለሚሰራው ሥራ አስቀድሞ በነቢያት ትንቢት ተነግሯል። ጌታን ጸንሳ በነበረች ጊዜ እመቤታችን ለዮሴፍ አንዳንድ ጊዜ እንደ ጽጌረዳ አበባ ቀይ ሆና፣ በሌላ ጊዜ ደግሞ እንደ ሮማን አበባ ነጭ ሆና ትታየው ነበር። ቀይ የነበረው መልኳ ተለውጦ እንደ ሮማን አበባ ነጭ ጻዳ ሲሆን፣ ነጭ የነበረው መልኳም እንደ ጽጌረዳ ቀይ ይሆን ነበር። በዚሁም ወቅት የሚያውቀው መልኳ ሲለዋወጥበት ዮሴፍ እየደነገጠ እርሷ መሆኗን ለማረጋገጥ ማርያም እያለ ይጠራት ነበር። ወንጌላዊ ቅዱስ ማቴዎስም የበኩር ልጇን እስክትወልድ ድረስ አላወቃትም ያለውን ቅዱስ ዮሐንስ አፈወርቅ ሲተረጉመው መልኳ እንደ ጽጌረዳና እንደ ሮማን አበባ ይለዋወጥባት ስለነበር በአንድ አይነት መልክ አላወቃትም ሲል ነው እያለ ይተረጉመዋል። በተረፈ ቄርሎስ መጽሐፍ እንደተጻፈው በዚያን ዘመን በምናኔ ይኖር የነበረው ከካም ወገን የሆነው መልከጼዴቅም በሥጋ ዘመዶቹ የሆኑትንና የማይዛመዱትን እንዲምርለት መስዋዕትን እያቀረበና እየጸለየ እግዚአብሔርን ይማጸን ነበር። ሲጸልይም አቤቱ ለዲያብሎስ ከመገዛት ለአንተ ወደ መገዛት መልሰኛልና ከሀገሬም አውጥተህ አንተን ወደ ማምለክ ቦታ አምጥተኛልና በደሌንም ይቅር ብለኛልና አመሰግናለሁ። ነገር ግን እኔን ይቅር እንዳልከኝ ዘመዶቼንም ማርልኝ ብሎ ጸለየ። እግዚአብሔርም ልመናውን ተቀብሎ ልጄን ወደ ግብፅ በጠራሁት ጊዜ ዘመዶችህን እምርልሃለሁ አለው። ቃል ኪዳንም ገባለት። ዘመኑ በደረሰ ጊዜም እግዚአብሔር የገባለትን ቃል ኪዳን ለመፈጸም የመልከጼዴቅ አባት ወገኖች የካም ዘሮች ናቸውና ጌታችን ወገኖችን ሊመርላቸው ወደ ግብፅ ሀገር ተሰደደ። አባ ሕርያቆስ በቅዳሴ ማርያም ድርሰቱ ላይ እርጉም ሄሮድስ በነገሰበት ወራት ከአንዱ ሀገር ወደ አንዱ ሀገር የተሰደደውን መሰደድ አሳስቢልን፣ በፊትሽና በልጅሽ ፊት የወረደውን መራሪ እንባ አሳስቢልን፣ ረሃቡን፣ ጥሙን፣ ችግሩንም ሐዘኑንም ያገኘሽን ልዩ ልዩ መከራ አሳስቢልን ሲል ይዘከራል። ሄሮድስ በነገሰበት ወራት ወደ ሌላ ሀገር መሰደዷንና በዓይኗ የፈሰሰውን እንባ ከመብዛቱ የተነሳ በልጇ ፊት ስለነበረው እንባም እንድታስብልን የጌታ ፍቃድ ይሁንልን። የእመቤታችን ምልጃዋ፣ ረድኤቷ፣ በረከቷ ይደርብን። ወስብሐት ለእግዚአብሔር አሜን።